ማን ነው የሚያዘው? ዮኒ የኢትዮጵያ ብሔር ብሔረሰቦች ከማን ቤት ማን ነው የሚያዘው? ያልከው እነዚህ ልጆች መውጣት አለባቸው። እንዲወጡ አዘን ሁላችንም እንዲወጡ እንፈልጋለን። ሽምግልና አንፈልግም። ከኛ በኩልም የያዙትን ያምጡ፣ የእናንተንም አምጡ፣ እንሸኛለን። ከእናንተም ጋር እንደውም ሽምግልና ራሱ አልፈልግም አንፈልግምም። እኛ ሽምግልና እኮ አልፈለግንም። ማነህ አንተ? ሁዋሪው እኔ ቤት እሱ እኮ ነው አይገባህ። ሽምግልና እኛ የተስማማንበትን ነው። የእምነት አባቶች እንጡ ሽምግልና የለም። ሙባረክ አንዴ ተረጋጋ ወንድሜ፣ አንዴ አዳምጠኝ። ቤት በኩል ለሴት ክብር ካለ ከአንዴ አዳምጠኝ ሙባረክ። ይኸውልህ አሁን አንተ የቤቱ ባለቤት ነህ። ቤትህ የመጣን እንግዳ ምንም ቢያጠፋ እንኳን በክብር ነው ማውራት አለብን። እኛ ኢትዮጵያኖች ነን፣ ባህላችንም መከባበር ነው። ትልልቆች ነን፣ እንዳለ እዚህ ጋር ያለ ነው የልጆች እናትና አባቶች ነን። በጣም አሳፋሪ ነው እኛም እዚህ ጋር ሚዲያ ላይ ዲስሪስፔክት ስንደራረግ። በእውነት እኔ በበኩሌ አስተዳደጌም ባህሪም አይመጥነኝም ዲስሪስፔክት መደራረግ ከማንም ሰው ጋር። ሰው እንኳን ቢናገረኝ ጥዬ እወጣለሁ እንጂ የምመለስ ሰው አይደለሁም። እና እናንተ ትልልቆች ሆናችሁ እዚህ ጋር ዲስሪስፔክት ባትደራረጉ፣ በሌላ ጊዜ ለብቻችሁ እንደፈለጋችሁ ተሰዳደቡ። አሁን ግን እዚህ ጋር ተሰብስበን ያለ ነው። ኡስታዝ አሉ አይደለ? አሁን ይመጣሉ ሊሰግዱን የወረዱት። ቢያንስ የሃይማኖት አባቶችን አክብረን የሆዳችንን በሆዳችን ይዘን በሰላም እንታረቅና በኋላ መታረቅ ሳይሆን ሶሪ በሰላም ጉዳዩ ይለቅና ከዛ እንደፈለጋችሁ ተሰዳደቡ። በየግላችሁ እኛ አያገባንም። ስድብ የሚመቸው ያዳምጣችኋል። ስድብ እንደኔ የሚዘገን ነው ስክሮል ያደርጋችኋል። ተስማማን? በቃ ምንም እድል እስኪ እዚህ ቤት ማለት ነው እዚህ ቤት አንደኛ ቪዲዮ ከተቻለ ይወጣ፣ ሁለተኛ ደግሞ እከሌ ይውጣ። ማንም ከማንም አይበልጥም። ይቅርታ አድርጉልኝ እና ማለት ነው ይህን ቤት መመራው እኔ ነኝ። እስኪ ዮኒ እዚህ ጋር ተቀምጦ ሰውን ይሳደብ እኔን ሳያከብር። እሱ ቤት በቀደም በክብር ሂደን ዮኒ ቤት ቁጭ ብለን ዝም ብለን ከአስሊ ጋር ተቀምጠን እሱ እዚህ ጋር አቡፋኖንም ሆነ ማንንም እናንተ ናችሁ የተናገራችሁት እንጂ እሱ አይናገርም። እርግጠኛ ነኝ አንተም አቡፋኖ አትንካው። እሱ ባለበት ነው ማለቁን የፈለግኩ እኔ እንደ ቤቴ ማለት ነው። ምን ችግር አለው? እሱ እኮ በቀደም ያደረገውን አይቼ ነው እኔ ቅርታ ጠይቃለሁ አለ። ምንድን ነው እኮ ቅርታ ጠይቃለሁ። አንድ ማፊያ ነው። ምን ስለሆነ ነው? እኛ የቤት አባቶችን ስንመርጥ አሁንም ነገር ይሄ ልጅ ከኔ ጋር ችግር አለብን። እናውራ ተባበሩ ሁላችንም። በቃ ምንም አይበል። በቃ ዝም በሉ በእናታችሁ። እዚህ ቤት የሚመራው ቅርታ አድርጉልኝና ለአስሊ ሰጠሁት ቤቱን። አስሊ ምራልኝ፣ በሰላም አናግርልኝ አለን። እንዴት ናችሁ? እንኳን በሰላም መጣችሁ። አላለቀም እንደ እስካሁን? ኧረ ምን ያልቃል በእናትህ። ካለቀ በኋላ ከጨረስን በኋላ እንትን አለ። አሁን ያው ሰው አወረደኝ እንዳይል አቡ ራሱ ነው የወረደው። ችግር የለውም መውረዶ። አቡ አንቺ ያለሽ ችግር የለውም። አቦፋን ነው የሚግቡ ኡስታዝም ይምጡና የፈለግሽውን አስገቢ አልኩት። አስገቢ ግን ምንም ነገር ሽምግልና ካል አቡ አንድ ነገር በተራ እንናገር። አስሊ እስኪ ቪዲዮ ጣና ቤቱን ምራ። ለምን እኔም እንዳልናገር ሁሉንም ተረጋግተ እከሌ ተናገር ትላለህ። ሌላ ነገር አይደለም፣ ሌላ ፋውል አይደለም። አናግረን አቡ አንድ ነገር ልንገርሽ። ሽምግልና ካለ ስሚኝ፣ እኔ ቤቴን የከፈትኩት ቤቴን አላደርግም ነበር። ሽምግልና ካለ አቡ በቀደም እንደዚህ ያለች፣ ትላንትና እኮ አቡ እንደዚህ ያለች ምናምን እየተበላሸብኝ ወረቀት አለ እኔ ዱባይ እንዳልገባ ተደረግኩ ምናምን እላለሁ። እኔ ራሴ ማለት ነው። ለምሳሌ ተከስሻለሁና ክሱን ያንሱላለሁ። የት ቦታ ከሶኝ ነው ኃላፊነት ወስዶ ክሱን የሚያነሳው? ራሴ እጄ ገብቼበት እንዴት መውጣት እንዳለብኝ አቃል በመረጃ ስለሆነ ማለት ነው። እኔ ስለ ክሱም ስለ ጅኒም ካነሳን አቡ ተራዝሟል። ይሄን ሁሉ ከምንሄድ ያ ወገንም ልጆቹን ያምጣ፣ ይሄ ወገንም ልጆቹን ያምጣ። ልጆቹን ቀጥታ ለቀን እንዴት መታከሙ እንዳለበት ከዛ በኋላ እናገር። ከተለቀቁ በኋላ ምንም ችግር የለውም አልኩ። ሌላ አለ የቀረ ነገር አለ የለም። መጀመሪያ እኔ ተጠርቼ የተባልኩት ሀቢባ ላይቭ ነበርኩኝ። ሀቢባ ኡስታዝ ይጠሩሻል ነይ ተብዬ 5000 ሰው ኑ ተከተሉኝ ብዬ መጣሁ። እዚህ መጣሁት እንደገባው ያላችሁኝ ምንድነው? በቃ ሽምግልና አይደለም ምንም አይደለም። ሁለቱም ልጆቹን አምጥተው ቻው በቃ ምንም መነጋገር መሸመጋገል የለም። ማንም መሸመጋገል መታረቅ እንደማይፈልግና ጉዳዩን ብቻ መረካከብ እንደሆነ ተነግሮን የመጣ ነው። ስለዚህ አሁን መሀል ላይ አትቀይሩት ሀሳቡን። ኡስታዝም ይምጡና በቃ ይረካከቡና እንለያይ። ሽምግልና አይደለም ጂጂ፣ እርቅ እኮ አይደለም ሽምግልና። አንድ ጊዜ ነው አንቺ መሰለሽን አውርተሻል። እኔ ምንም ነገር እንድትይኝ አልፈልግም። አንዴ ላውራ እችላለሁ? አውሪ። እችላለሁ።
አሁንም እየተናገርኩ ያለሁት ሽምግልና እርቅ ለማስታረቅ መጣላት ያስፈልጋል። ሁለተኛ የታገቱት ልጆች ተጣልተው አይደለም፣ ስራ ላይ ሆነው የተያዙ ልጆች ናቸው። ደብድበው ወቅተው አይደለም። መጣላት የተጣሉ ሰዎች ናቸው። እዛ ጋር ሁለት ልጆች የአማራና የኦሮሞ በዘር እንጥራቸው አይደለም የሚያስፈልገው ስለሆነ ተይዘዋል። ምንም ችግር የተወጋውን ለማሳከም ያ ሰው ዝም ብሎ አይለቀቅም ወይ ደግሞ አይሰጥም። ምክንያቱም ይሄ ልጅ ሕክምና ያስፈልገው ይሆናል ወይ ሊሞት ይችላል ወይ ደግሞ እድሜ ልኩን ያልጋ ቁራኛ ሊሆን ይችላል። ስለዚህ ልጁ ተይዟል። አሁንም እነግርሻለሁ የደረሰበት ድብደባ አወግዘዋለሁ፣ እንደ ኦሮሞ አወግዘዋለሁ፣ ወገኖቼ አወግዛቸዋለሁ፣ ጸያፍ ነው እላቸዋለሁ። እሱ ያጠፋውን ጥፋት በልጁ ላይ ስላደረጋችሁ በፊት ለፊት አወግዛችኋለሁ። የኔዎቹ ስህተት ነው። አሁን ደግሞ ወደዚህ እንምጣ። ይህንን ልጅ ጥፋት አጠፋ ተብሎ የተጎዳውን ልጅ ደግሞ ለማስለቀቅ ሌሎኞቹ ወገኖቼ ኢትዮጵያኖች ደግሞ አሁንም የወሰዳችሁት እርምጃ አሁንም አወግዘዋል። ይህንንም አወግዘዋለሁ። ለመታረቅ ሰላም ለማምጣት ከጥፋታችን መማር አለብን። አቢባ ይህንን የነገርኩሽ ሌላ ምንም አይደለም። መሰዳደብ አልፈልግም። በቃ እኔ ተሳዳቢ አይደለም። ጨዋ ያሳደገኝ ጨዋ የወለደኝ ነኝ። እኔም ስድብ አልፈልግም፣ መሰደብንም አልፈልግም። ግን ከጥፋታችን እንማር። ነገ እንዳይደገም ይፈልጋልሽ ሁላችንም ነገ እንዳይደገም። ምክንያቱም እኛ ተንከራታቾች ነን። ልጆቻችን በበረሃ ነው የሚንከራተቱት። እናንተ በተጣላችሁ ቁጥር የኢትዮጵያ ፖለቲካ በቆሸሸ ቁጥር ደሃው ሀገሩንም ብሉት ንብረቱንም ብሉት አላስቀምጥ ስትሉት ነው አይደል የተሰደደ። እዛ ደግሞ ፖለቲካ እየሰራችሁበት ነው። ይቁም ነው በቃ የኔ ንግግር ይቁም ነው። አስታርቁ ከዚህ በኋላ ነገ ግን እንዳይደገም። ይሄንን ነው የምልሽ። ኦኬ ጂጂ ሀቢባ እያልሽ ስሜን እየጠራሽ ስለነገርሽ ልመልስልሽ። እኔም ከአንቺ ጋር የምቆምበት ሁለት ነጥቦች ሀቢባዬ እኔ አንቺን አላስቋረጥሽም። እቃወማለሁ። ሶሪ አይ ሹድ ቴክ እንግሊዝኛ ቋንቋ አስሊ ማቋረጥሽም መልሽና ከአሁን በኋላ ግን አስሊ ነገሩ ምንድን ነው በለኝና ከዛ አስረዳለሁ። ቤቱን ትመራለህ በድል ያለ እድል የተናገረ ሞዲተር ሙሉ ሰጥቻለሁ። ማንንም ይውረድ አንፈልግም። አንድ እዚህ ጋር ደግሞ ሌላ አንዱ የተናገረ እኔም ብሆን እኛ የሚያስማማንን ነገር የምንናገር ከሆነ በሜዳችሁ ላይ አጥታችሁ ጆከር ሙባረክ አስሊ ጆከር ሙባረክ አስሊ አንዴ እኔ አሁን ተመጣጣናገር ፈልገው አዳምጠኝ። አስሊ የሚፈለገው እኛ ኡስታዞች ብቻ ብለናል። ኡስታዞቹን ብቻ አስገቡ ብለናል። እኛ ሌላው ሰው ማንኛችንም አናስፈልግም። እኛ እንወርዳል ብለናል። ያ ከሆነ ደግሞ በሚዲያችን እንደዚህ የምታፍኑን ከሆነ ሀቢባ ቤቷን ትክፈት። ነው ሀቢባ ቤቷን ትክፈት፣ ኡስታዞችን ታስገባለች። እናንተም ልጃችሁን ይዛችሁ ሂዱ። እንደዛ ነው የምናደርገው። እና እዚህ ላይ ሙባረክ ቤት ላይ ግን ዮኒ ምን ሊያደርግ ነው የሚገባ? ጅጅስ ምን ልትሰራ ነው የምገባ? ኡስታዝና የሃይማኖት አባት ብቻ ነው። እኛ ነጥብ አታስጥሉንም በሚዲያችሁ ላይ። ሙባረክ እረፍ። ሀቢባ ግቢ በቤትሽ፣ ኡስታዞቹን ጥሪ። የፈለገ ሰው ፈልጎ ሽንጣ ለሐቅ ከሆነ የምትሰሪው። ከዚህ ውጭ ግን በእኛ ላይ ምንም ነገር እንዳታደርጊ ሀቢባ። እንወድሻል፣ እናከብርሻል። እንደ ማህበረሰብ ነው እነሱ የመጡት። ጅጅም ፖለቲካ እየሰራች ነው። አይሆንም ይሄ ነገር። በቃ ማነው ይሄ? ሲዮኒስ ማን ነው? እናውቀዋለን እኛ? አናውቀውም። ሀቢባ ከኛ ጋር ግጭት የለሽ። ግቢ በቤትሽ፣ የፈለገ ሰው ይምጣ። ሐቀኛ ሰው ነሽ አንቺ። አለቀ። ይሁንማ አንፈልግም እኛ። ጆከር አሁን አንተ ዮኒ መፈለጉ አላመፈለጉ ሳይሆን ሙባረክ መፈለጉ አላመፈለጉ ሳይሆን አስሊ መፈለጉ አላመፈለጉ ሳይሆን አሁን ያሉ ዮኒም ሆነ አንተም ሆነ አቡፋኖም እዚህ ላይ ያሉ 30 ምናምን ሺህ ፍላጎታችሁ የደሃ ልጆች በሰላም ይውጡ ነው። እንደ እኔ ለዛው ነው የመጣሁት። እናንተ ማፈላለግ ነው። ይሄንን ብለን እኮ አስሊ ይሄንን ብለን ኡስታዞች ብቻ ይግቡ ብለናል እኛ። እሺ ጆከር ቆይ ልጨርስና ከተስማማን ካልተስማማን ችግር የለም። ዮኒ አይደለም እኔ ራሱ ሄዳለሁ። አሁንም ቢሆን እኔ ተደውሎልኝ ነው የመጣ እንጂ እንደዚህ አይነት የትንንሽ ቦታ እኔ መግባት አልፈልግም። ይኸውልህ እዚህ ጋር ፖይንታችን የዚህ ህዝብ እዚህ 30 ምናምን ሺህ ሰው ፍላጎት የዮኒ ፍላጎት ሳይሆን የጆከርን ፍላጎት የጂጂ የሙባረክ ፍላጎት ሲሆን
የደሃ ልጆች ለርዝቅ ነው የወጡት፣ ይውጡ ነው። ወደ መንገዳቸው ይዱ ነው ካልተሳሳትኩ። አሁን እዚች ጋር የሃይማኖት አባትም ችግር የለም። እኔ ራሱ ቀስም ሼክም ከሺህ በላይ አውቃለሁ። ኢትዮጵያውያን ማምጣት ይችላለሁ። የፈለጋችሁ አይነት ሼክ እና ቀስ እኔ ማምጣት ይችላለሁ እነሱ ጋር ሳደርስ። ግን እንደ አንድ ኢትዮጵያዊ የኔ ችግር የዮኒ ችግር ነው። የኔ ችግር የአንተ ችግር ነው። የኔ ችግር የጂጂ ችግር ነው። ሌላው ለሌላ ጊዜ ተውት። እዚህ ጋር ያገናኘን የወንድማሞቻችን ጉዳይ ነው እንጂ የጆከር እና የዮኒ የአቡፋኖ እና የዮኒ የሙባረክ እና የጂጂ የኔና የሀቢባ አይደለም። ካልተሳሳትኩ ተሳስተሃል በሉ። እኔ ለዚህ ነው ማለት ይሄ ከሆነ እኔም አንድ ነገር ልበልህ። እሺ የሚያስማሙን ግልጽና ግልጽ የሆነ እኛ ተስማምተን ሙባረክ ቤት የመጣ ነው የሃይማኖት አባቶች ኡስታዞች ብቻ። እኔን ቀድሜን ተናግሬያለሁ። ማንም ሰው አይመለከተውም። አስሊም አይግባ፣ አብዲም አይግባ፣ ማንም አይግባ። አንተ ሙባረክ ሰይድ ኡስታዞች ሀቢባ ሆኖ ነገሩን ይጨርሱት፣ እኛ ከታችን እንሆናል ብያለሁ። ይሄን ካላልኩ ከመጀመሪያው ጀምሮ የሰው ስም እየጠራ ያመጣው ሙባረክ ነው። ከዚህ ያለፈ ፍትህ ከሆነ የሚፈለገው ለምን ፈረደ? ሀቢባ አዳምጠኝ። ኦኬ እችን ብቻ ተናግሬ እኔ ልጨርስ። ሀቢባ ቤቷን ትክፈት። የምትወከሉ ሰዎች የብሔር ነው ጨዋታው። ሀቢባ ቤቷን ትክፈት፣ ኡስታዞችን ታስገባ። የምትወከሉ ሰዎች ግቡ። ከኛም የምንወክለው ሰይድ ይዞ ይገባል። አለቀ፣ ነገሩ ይፈታል። ከዚህ ያለፈ እዚህ የፈለጋችሁትን አንጥታችሁ የኛ ልጅ አልተወጋም የበደለ እንደዚህ አይነት ፖለቲካ ሊሰራበት ከሆነ በቤታችን እኛ ምን ሰራለን? በዚህ በሀቢባ የምትስማሙ ከሆነ ሀቢባ ውጭና ቤትሽን ክፈቺ፣ ቤትሽ ላይ በስርዓት ትመሪዋለሽ፣ እንሂድ፣ አለቀ። ከዚህ ውጭ ሌላ ሀቢባ መልእክት ማስተላልፈው በእኛ በኩል ሰው አይገባም፣ ሰይድም ይወርዳል፣ እኔም እወርዳለሁ። ቤትሽን ክፈቺ፣ እንመጣል። የኔም ሐሳብ አሰላሙ አለይኩም። ይሄን ከፈለጋችሁ ፍትህ ከሆነ ፖለቲካ መስራት ከሆነ የፈለጋችሁት ቁጭ አድርጋችሁ አንድ ነገር ልንገርህ። አንደኛው ነገር ምንድነው? ለኡስታዞች እኮ ነው የምንሰጠው፣ ለኡስታዞች ነው የምንሰጠው። ሰይድ ውረድ፣ እኔም ወርጃለሁ። ሀቢባ ወረድና ቤትሽን ክፈች። ቻው ጆከር። ሰላሙ አለይኩም። ተናግሮ የሚዘል ከሆነ ከአሁን በኋላ ጆከርን እዚህ ቤት የምታስገቡ ከኔ ጋር ነው የምጣሉት። ተናግሮ ሳንናገር መደማመጥ ከሌለ ፖለቲካውን ይወጣል ማለት ነው። ሙባረክ መተንፈስ የለብኝም። ልጨርስላችሁ። ጂጂ አንዴ ዮኒዬ አንዴ ቃ ብቻ ነው የማወራው፣ ከዛ ትቀጥላለህ። እኛ አስሊ ጉዳዩን ሰጥቼ ከዛ በኋላ ቀጥልበት ስልህ ነው አልሰማህም። ይኸው ተጠራሩ፣ ችግር የለውም። ጉዳዩ ቤት ከፍቼ አናገርኩ። የእኛንም ልጆች እየለመን ነው፣ አንተም እኔም አላህ በሚያቀን እየለመን ነው። በቃ